ጸሎተ ማርያምን አባቶች ጋር ሄዳችሁ የምትቀበሉ ከሆነ ወይም አባቶች ጋር ሄዳችሁ የምታጸልዩ ከሆነ ጎንበስ ብላችሁ በርከክ ብላችሁ ከቻላችሁ ግንባራችሁን መሬት አስነክታችሁ ጸሎቱን ተቀበሉ። ሌላው ጸሎተ ማርያምን እናንተም ለራሳችሁ የምትጸልዩ ከሆነ በእመቤታችን ስዕል ፊት ጎንበስ በርከክ ብላችሁ ወይም ተንበርክካችሁ ግንባራችሁን መሬት አስነክታችሁ ልቦናችሁን ሰብስባችሁ እመቤታችንን እያሰባችሁ ጸልዩ። ቅዱስ ገብርኤል እመቤታችንን ሲያበስራት ጎንበስ ብሎ ሰላምታ እየሰጣት ስላበስራት እኛም እንደ ቅዱስ ገብርኤል ስለ አምላክ እናትነቷ፣ ስለ ቅድስናዋ፣ ስለ ንጽህናዋ፣ ስለ ክብሯ እና ስለ ፍቅሯ ብለን በስዕሏ ፊት ጎንበስ ብለን ከእግሯ ወድቀን ጸሎተ ማርያምን እናደርሳለን። በትንቢተ ኢሳይያስ በምዕራፍ 60 ቁጥር 14 ላይ ወደ እግርሽ ጫማ ይሰግዳሉ ተብሎ ስለተጻፈ እመቤታችን ፊት ወድቀን ሰግደን ጸሎተ ማርያም ማድረስ አለብን። ልጆቻችሁም ጸሎተ ማርያምን ሲያደርሱ በእመቤታችን ስዕል ፊት ተንበርክከው ጎንበስ ብሎ እንዲጸልዩ ያደርጓቸው። ሲጨንቃችሁ፣ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ፣ ተስፋችሁ ሲጨልም፣ ሕይወት ሳይሆን ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በስጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስት ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ፣ በሕይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችንን ሰላም ለኪ እያላችሁ ተማጸኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በሕይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ልሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ3 የበዓታ ማርያም ቀን ጸሎተ ማርያምን 3 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን ጸሎተ ማርያምን በቀኗ ልክ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በዕድሜዋ ልክ 64 ጊዜ መጸለይ ትችላላችሁ። ምክንያቱም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም ስላረፈች አባቶቻችን ይህንን በማሰብና ምክንያት አድርገው በ21 በቀኗ 64 ጊዜ ጸሎተ ማርያምን ያደርሳሉ። እንግዲህ ስለ ሰላም ለኪና ስለ ጸሎተ ማርያም ጸሎትና ስለ አስገራሚውና አስደናቂው 21 ጥቅሞች በሚገባና በሰፊው ነግሬያችኋለሁ። መጠቀም የእናንተ ፋንታ ነው። በተረፈ በሌላ ጸሎት ትምህርት እስክንገናኝ ድረስ ጸሎተ ማርያምን ወይም ሰላም ለኪን ሁላችሁም በቃላችሁ እንድትይዙት እንድትሸመድዱት የግዙንም የአማርኛውንም በስክሪኑ ላይ እተውላችኋለሁ። እሱን እያያችሁ አጥንታችሁ በቃላችሁ ያዙት። ደግሜ ያደራ እላለሁ፣ በቃላችሁ ያዙት። ጸሎተ ማርያምን በቃላችሁ